ቆይቻለሁና ውስንነት አለ። ምናልባት እናንተ ጋር ፕሮፌሽናል የሆኑ ባለሙያዎች በተለይ ኢንተርናሽናል የሆኑ ደረጃዎች ላይ ክላስ የወሰዱ የረጅም ዓመት ልምድ ያላቸው መሆናቸው በዚህ ድርጅት አሁን መካተታቸው ትልቅ ነገር በተለይ ያሉትን ተግዳሮቶችን በመፍታት ላይ ትልቅ ሚና ይኖረዋል ብዬ አስባለሁ። ነገር ግን ቅድም እንዳላችሁት ምናልባት አይ ቲንክ ከተሳሳትኩኝ ታረማለሁ የሶስት ወር የታይሚንጉ ምክንያቱም ረቂቅ ነገር ይመስለኛል። ኪነ ሀሳቡ በራሱ ቤዝመንቱ ላይ እስኪዋሃዱት ድረስ ከዛ በኋላ ደግሞ ፕራክቲካል ኪነ ሀሳቡን ከራሳቸው ጋር ካዋሃዱት በተለይ አዲስ ነገር በመፍጠር ዙሪያ ላይ አዳዲስ ነገሮችን በመፍጠር ዙሪያ ላይ ከሀሳቡ ጋር ተዋህዶ ፕራክቲካሊ ደግሞ ቅድም ሲጠቀስ እንደነበረው በሀሳብ ደረጃ ያለው ቴዎድሮስ ባለው ከኢትዮጵያ ጥራት ሽልማት ድርጅት ነው። የኤሮዋይራይ ዲዛይን ባለሙያዎች በስራ አጋጣሚ ያላቸዋለሁ። ለዚህ ስለመካችሁ በጣም እንኳን ደስ አላችሁ ማለት እፈልጋለሁ። ሁሉም እንዲህ አይነት ነገሮች ላይ ኢንቨስት ቢያደርግ ኖሮ ኢትዮጵያ በታለንት የጎለበቱ ብዙ ባለሙያዎች ይኖራታል። ኤክስፖርት ማድረግ የሚቻልበት ነገር መፍጠር ይቻላል ብዬ አምናለሁ። በዋናነት ማይኩን ያዝኩት እንኳን ደስ አላችሁ ለማለት ሲሆን አንድ መሰረታዊ ጥያቄ ብቻ ያለው በተለይ በኢንጂነሪንግ ዲፓርትመንት በዚህ ተረድ ዲዛይን በሉት የምህንድስና ጋር መሰረታዊ ጋፕ እንደ ኢትዮጵያ ማየው እንዳሰረጀ ሳይሆን ዲሲፕሊን የሆነ ባለሙያ የለም። ቢዝነሱ ከላይ ማሯሯጥ ነው እንጂ ከዛ በኋላ ከስተመር ሰርቪስ የሚባለው ወይም ከስተመር ሃንድሊንግ የሚባለው ነገር የለምና ቅድም ካሪክለሙ በሚነገርበት ጊዜ አሁንም ስኪሉ ላይ ሃርድ ስኪሉ ላይ ነው ትኩረት የተደረገው። ሶፍት ስኪል ከስተመር ሃንድሊንግ፣ ከስተመር ሳቲስፋክሽን፣ የኳሊቲ ኮንሴፕቶችን በተመለከተ መጨመር ይቻላል ለተሻለ ነው ብዬ አምናለሁ። አመሰግናለሁ። እሺ እዚህ ጋር ባላው ከማሳቅ ሚዲያ ነው። በቅድሚያ ታነሳላችሁ ማለት እንደዚህ አይነት ትሬኒንግ ኢንስቲትዩት ኢትዮጵያ ውስጥ አካባቢና ፕሮግራም ያለ የኔ ጥያቄ ሪኳየርመንቱ ምንድን ነው ማለት ፖቴንሻል ያለው ሰው ወይም ፍላጎት ያለው ሰው ብቻ ነው ትምህርት ሪጅስተር ማድረግ የሚችለው ወይስ ኤዱኬሽናል ባክግራውንድ ምንድን ነው የሚያስፈልገው? የፔመንት ኢሹ ካለባቸው እንዴት ሰው እናደርግላቸዋለን የሚለው ነበረ። ጥሩ ሀሳብ ስላመጣች በተለይ ለሴቶችም ሊደረግ ስራች በጣም አሪፍ ሀሳብ ነው። ተግባራዊ የምናደርገዋለን። እስካሁን ግን ያዘጋጀው ነገር ስለሌለ እስካሁን በኋላ ግን አስበንበት በደንብ ተግባር ውስጥ እንገባበታለን። እናመሰግናለን ለሀሳብሽ። እሺ የመገናኛ ብዙኃን ባለሙያዎች እና ሌሎች ጥሪ ያደረገንላችሁ የተገኛችሁ እንግዶች በሙሉ እጅግ አድርገን እናመሰግናለን። ሰናይ ቀን እንዲሆንላችሁ እንመኛለን። የምታነሷቸው ሀሳቦች፣ ጥያቄዎች ደግሞ ካሉ ሻይ ቡና እያል እንዲሁ አድራሻ የምንለዋወጥ ይሆናል። ከታች የሻይ ቡና ፕሮግራም እንዲሁም አስተባባሪዎች እንድታገኙ መልካም ቀን ይሆንላችሁ። ጥያቄዎች፣ ሀሳቦች ደግሞ ሌሎች ነገሮች ማብራሪያ የሚፈልጉ ጉዳዮች ካሉ ስልኮችን መውሰድ ይቻላል። ሰላም ሁኑ እንላለን። ስራ ስለሆነ ግዴታ ከሚኒስቴር ከልቀት ሚኒስቴር ጋር እንዲሁም ደግሞ በዋናነት ደግሞ በቀኛ በቅርበት የኛም የበላይ ተቆጣጣሪዎች የቲቢቲ የቦሌ ቢሮአችን እዚህ ስለሆነ ማሰልጠኛችን ቦሌ ስለሆነ የቦሌ ቲቢቲ ናቸው። ከእነሱ ጋር አብረን እየሰራ ነው። እውቅናውንም የሚፈቅዱልን እየፈቀዱልን ያሉት እነሱ ስለሆነ ከእነሱ ጋር አብረን እየሰራ ያለ ነው። ችግር ፈቺ ለሚለው ያው ቀድመን እንደተዘጋጀንበት ቅድም ብሪፍ አድርጌያለሁ። ኢቭን የሚማሩት ወይ ደግሞ ስልጠና የሚመጡ ሰዎች እንኳን የፔመንት ኢሹ እንኳን ቢኖርባቸው በመጀመሪያ በተቋማችን መንገድ ፔመንቶችን በማመቻቸት እስከ ያከፋፈል ሁኔታውን እስከ ዓመት ድረስ የሆነ ለሶስት ወር ትሬኒንግ እስከ ዓመት ድረስ እንዲከፍሉ በማመቻቸት እንደሱ አይነት ሁኔታዎችን በማመቻቸት ሰልጣኞች እንዲመጡ ችግራቸውን በተለይ የፋይናንሻል ችግር ፍላጎቱ ኖሯቸው የፋይናንሻል ችግር ገደብ እንዳይኖርበት በሱ መንገድ እናደርገናል። ከዚህ በተጨማሪ ደግሞ ከዳሽን ባንክ ጋር በጋራ በመሆን የስሎት ሎን አመቻችተውልናል። እሱንም ኦፖርቹኒቲ በመጠቀም
የእውቀቱን እስከፈለጉ ድረስ እነሱን ማንኛውም የፋይናንስ ነገር እንዳይገድባቸው በዚህ መንገድ እንድናገናል። ከዛ ከኛ ጋር ከመጡ በኋላ ችግር የሚፈታ ስልጠና እንደምንሰጣቸው በአስተማማኝ ሁኔታ እገልጻለሁ። አቶ ሰለሞን የሙያ ውስንነት አለ የሶስት ወር ጊዜ ያጠረ ይመስለኛል የሚለውን ያሬድ ይገልጽልናል። ከኢትዮጵያን ኳሊቲ አዋርድ አቶ ቴዎድሮስ መብራቱ የጠየቀን ይህ በጣም ክሪቲካል ጥያቄ የጠየቀን ያው ዲሲፕሊን የሆነ የባለሙያ ጥረት እኛም ያው ዲዛይን ብቻ ሳይሆን የምናደርገው ዲዛይን ያው የቢሮ ስራ ነው። ፕራክቲካል ሳይት ላይ ስለምንሰራ ቢሆነስ በጣም በቃ እኔ ፍራስትሬት አድርጌ አውቃለሁ በህይወቴ ብዙ ጊዜ ማለት ነው በዲሲፕሊን ባልሆኑ ባለሙያዎች እና ያለው ኢትዮጵያ ውስጥ ያለው ትሬንድ ኮታቸው በርና መስኮቶች ምን መምሰል እንዳለባቸው ግምት ውስጥ ማስገባት አለባቸው ማለት ነው። የቤት ውስጥ ባለሙያዎች በሚጠቀሙባቸው ክህሎቶች ላይ ያተኮሩ የስነ ህንፃ መሳሪያዎች እና ምልክቶች፣ አጠቃቀሞች፣ የቦታ እቅድና የደንበኛና የንድፍ አውጪዎችን ግንኙነትን ያካትታል ማለት ነው። በተጨማሪም የንድፍ መሰረታዊ እውቀቶች ጨርቃጨርቆች አንዱ የኢንቴሪየር ግብአት ስለሆነ መብራት፣ ቀለም፣ ስነ ጥበብና መለዋወጫዎች፣ ኩሽናና መታጠቢያ ቤቶች፣ የህዝብ ቦታዎች፣ የሰዎችን ሁኔታ የበለጠ በመረዳት እነዚህን ግምት ውስጥ እንዲያደርጉ እናደርጋለን። ተማሪዎች በተናጠል የመስራት ችሎታ፣ የጽሁፍና የግራፊክስ እና የቃል ግንኙነቶችን ችሎታቸውን እንዲያሳድጉና እንዲያዳብሩ እናደርጋለን ማለት ነው። በበርካታ የዲዛይን መርሆች ላይ አጽንኦት በመስጠት ኮርሱ የቢሮ ቦታዎች፣ የህዝብ ቦታዎች እነዚህ ፐብሊክ ፕላዛ፣ ስኩዌር የምንላቸውንም የጤና እንክብካቤና የአምልኮ ቤቶች፣ የምግብ ቤቶች፣ ሆቴሎች የመሳሰሉት ላይ ምርምርና ትንተና በማካሄድ ንድፎችን የሚሰሯቸው ማለት ነው። ተማሪዎች የደንበኞችን ፍላጎት መሰረት በማድረግ መተንተን፣ ፕሮግራሞችን ማዘጋጀት እና የውስጥ የስነ ህንፃ ቁሶችን፣ የቤት እቃዎችን፣ የብርሃን ንድፍን የሚያካትት በተናጠል አጠቃላይ የንድፍ መፍትሄዎችን ያጠናቅቃሉ ማለት ነው። በዚህ ሁሉ ሂደት ውስጥ አሰስመንት እንሰራለን፣ ኢቫሉዌት እናደርጋለን እና ይሄንን ነው ለማብቃት ነው የምንሰራው እና ልክ ስናበቃቸው ደግሞ እውቅና እንሰጣቸዋለን፣ ሰርቲፋይ እናደርጋቸዋለን ማለት ነው። አመሰግናለሁ። አቶ ቴዎድሮስ ኃይሌን እጅግ አድርገን እናመሰግናለን። አቶ ብሩክ ደሳለኝ መታላቸው ሁላችሁንም እጅግ አስባሉት ኤክስፒሪየንሶች ማለት ነው። እነሱን ምን ያጠቃልላሉ የሚለው ነገር ላይ ስንገባ ስፔሻሊ ዲዛይን ላይ ስንመጣ አዳዲስ ሶፍትዌሮችን ሬዲዮ አቶ ፍሬዘር ሜንሽን እንዳደረጉት አዳዲስ ሶፍትዌሮችን፣ አዳዲስ ቴክኖሎጂዎችን ስፔሻሊ ደግሞ ከዲዛይን ወደ ኮንስትራክሽን ያለው ኢንተርቼንጀቢሊቲ ላይ ፍሬዘር በጣም ትልቅ ነው እንዳለው ማለት ነው። ዲዛይን ሆነ ኮንስትራክሽን ሆነ በራሱ በኤቫይረንስ የብዙ ዓመት ልምድ ስላለው በመስራት ማለት ነው። ሶ አም ኤክሳይትድ በጣም ኤክሳይትድ ያለው በጣም ብዙ ፓርትነሮች አሉት። በጣም ደስ የሚል ፕሮጀክት ነው። እኔም በቻልኩት መጠን እስካሁን ኢንቮልቭ በመሆኔ ከዚህ በኋላ ኢንቮልቭ በመሆንበት መንገድ በጣም ኤክሳይትድ ያለው ማለት ነው። አም ቬሪ ሃፒ። በጣም እናመሰግናለን። በደንብ በጣም አድርገን እናመሰግናለን። ዮሐንስ ጽሁፍ ኢንጂነር ናቸው። ቅድም እንደገለጽኩት የኢንተርኔት ዲዛይን ባለሙያ ናቸው። ሶፍትዌር አርክቴክት ናቸው። አስተካክላለሁ። እሺ፣ ከዚህ በመቀጠል ደግሞ ሀበን ረዲ እንዲሁ ኢንጂነር ናቸው እሳቸው። እንዲሁም ደግሞ የኢንተርኔት ዲዛይን ባለሙያም ናቸው።
ብቁ ኢንተሪየር ዲዛይነር ሆነን እንድንማር አላስተማሩንም። በራሳችን ጥረት ነው ወደ ዲዛይን የገባ ነው። እዚህ ላይ ግን ብቁ የሆኑ ኢንተሪየር ዲዛይነርስ ከቲዮሪ ጀምሮ ሞዴሊንግን፣ ሬንደሪንግን ኳሊቲ ያለው ሬንደሪንግ ደግሞ የሚሰሩ ባለሙያዎች እንደምታፈሩ እርግጠኛ ነኝ። ብዙ ሰዎች የራሳቸው ስራ እንዲጀምሩ ራሳቸውን እንዲያስተዳድሩ የሚጠቀም ኢንስቲትዩሽን ነው ብዬ ነው የማስበው። ከዚህ የተዳደርኩበት ራሴን ቤተሰቤ እያደረሱበት ያለ ቢዝነስ ስለሆነ የኢንተሪየር ዲዛይኒንግ ደግሞ ገና ኢትዮጵያ ውስጥ ጥሩና ያልተነካ ቢዝነስ ነው። ስለዚህ እነዚህ ብቁ የሆነ ኢንስቲትዩሽን ስለከፈታችሁ እናመሰግናለን። ብዙ ሰዎችን ይቀይራል ብዬ አስባለሁ። እጅግ አድርገን እናመሰግናለን። ከዚህ በመቀጠል ደግሞ አንድ ተናጋሪ ይቀረናል። ለብስራት ሳድል construction ላይ የሚፈጠሩ የተለያዩ ፕሮብሌሞችን ሶልቭ ለማድረግ እንዲህ አይነት ኢንስቲትዩሽኖች መፈጠራቸው በጣም አስተዋጽኦ ያደርጋል ብዬ አስባለሁ። በጣም አመሰግናለሁ። እጅግ አድርገን እናመሰግናለን። አሁን ደግሞ መድረኩን ክፍት እናደርግና የምታነሷቸው ሀሳቦች፣ ጥያቄዎች፣ ገንቢ የሆኑ ሀሳቦችም አስተያየቶችም ሊሆኑ ይችላሉ። እሱን መድረኩን ክፍት እናደርጋለን ለእናንተው ማለት ነው። ራሳችሁና የመጣችሁበትን ያስተዋወቃችሁ ጥያቄዎች ካሏችሁ ሀሳቦችም ካሏችሁ ማንሳት ትችላላችሁ። ቅድም እንግዲህ እንደተባለው በተለይ የሰለጠነ የሰው ኃይል ከማፍራት አንጻር እንደዚህ አይነት ተቋማት መከፈታቸው በይበልጥ እንግዲህ ተቋም ከዚህ ቀደም ሲሰሩ የነበሩ የተለያዩ ተቋማት የሰለጠነ የሰው ኃይል ደግሞ ይዘው በይበልጥ መንቀሳቀስ እንደሚችሉ የሚያሳይ ነገር ስለሆነ የተሰጠልናል። እሺ አመሰግናለሁ። መልካሙ እባላለሁ ከሴንት ቴሌቪዥን ነው። በቅድሚያ እንኳን ደስ አላችሁ ማለት ፈልጋለሁ። እንዲህ አይነት ተቋማት ሲቋቋሙ ለሀገራዊ ገጽታ ግንባታ ትልቅ አስተዋጽኦ አላቸው። በተለይ ደግሞ በስኪልፉል የሆነ ሂውማን ፓወርን ማፍራት በሚቻልበት ደረጃ ላይ ትልቅ አስተዋጽኦ እንዳላቸው ነው የሚጠበቀው እና ፈልጉ ታለንት ያላቸው ሆኖ ግን በየትኛው ያከፋፈል ሁኔታ መክፈል ማይችላሉ እና ስኮላር የመስጠት ሀሳብ አላቸው። ቢያንስ በዩኒቨርሲቲ ሆኖ ለአንድ ሰው በነፃ የሚማርበት በተለይ ደግሞ ለሴቶች ቤታቸው ሆኖ መስራት ስለሚችሉ አፕወርክ አለ። እንደኛ ወዲያ ሳይሯሯጡ ቤታቸው ከልጆቻቸው ጋር ሆኖ መስራት የሚችሉበት እድል ቢፈጠር ደስ ይለኛል እና ምን አስባችኋል? አሪፍ ሀሳብ ነው። የመገናኛ ብዙኃን ባለሙያዎች ስላላችሁ ለሰዓት መዘግየቱ ትልቅ ይቅርታ እንጠይቃለን። ፕሮግራማችንን እንጀምራለን። ፊት ለፊቱ ግን ባልሆነብኝና ወደዚህ ቀረብ ብትሉ ጥሩ ነው። እንግዲህ ዛሬ የተገናኘንበት ዋነኛ ዓላማ እባካችሁ ውስጥ እዚህ ከፊት ነው ጀሉና አይረን ኮንስትራክሽን እና ትሬኒንግ ኃላፊነት የተወሰነ የግል ማህበር በተለይ ባለፉት 8 ዓመታት በኢንተሪየር ዲዛይን እና በኮንስትራክሽን ስራ መስክ ተሰማርቶ የተለያዩ ግንባታ ስራዎችን በመስራት ታዋቂ ተመራጭ በመሆን የቻለ ድርጅት ነው። በዚህም ምክንያት እንግዲህ በበርካታ ወጣቶች የተመሰረተ ሲሆን ልምድም እንዲሁም ባለሙያዎች በመታገዝ ስልጠና ለመስጠት የሚያስችለው ስራ በተለይ በቴክኖሎጂ የታገዘ እንዲሁም ደግሞ ሀገራችን ዲጂታል መር እንግዲህ እንቅስቃሴ እያደረገች እንደሆነ ይታወቃል እና በሙያው የሰለጠነ ሰው ለማፍራት በተለይ ሪቪዚት ኢንስቲትዩት ኦፍ ዲዛይን በሚል አዲስ ተቋም በመክፈት በልምድ ይሰራ የነበረውን እንግዲህ በስልጠና የታገዘ እንዲሆን ለማስቻል የተለያዩ ስራዎችን ሲሰራ ባለፉት ጊዜያቶች ቆይቷል። ዛሬ እንግዲህ ምን ነገሮች አሉ የሚለውን እንዲነግሩን ወደዚህ 3 እንግዶች ጋብዛለሁ። የኤሮን ኢንተሪየር ዲዛይን ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር መስራችና ባለፉት 8 ዓመታት ዋና ስራ አስፈጻሚ በመሆን
በተጨማሪም ጆኤል ፈርኒቸር መስራች እንዲሁም ደግሞ ዛሬ ያሰባሰበንን የሪቪዚት ኢንስቲትዩት ዲዛይን መስራችና ዋና ስራ አስፈጻሚ አቶ ፍሬዘር ተሾመ ያደቴ ወደዚህ ቦታውን እንዲይዙ በአክብሮት ጋብዛለሁ። እንግዲህ ፕሮፌሽን ዩኬ በተለይ በዩኒቨርሲቲ ማስተር ኦፍ ሳይንስ ኮንስትራክሽን የማኔጅመንት ብሩክ ናቸው። ባችለር ዲግሪ ሰርቪስ ኢንጂነሪንግ ደግሞ ማቴማቲክስም ተመራቂ ናቸው። ሌላው ያሬድ ደሳለኝ በቢኤስ ዲግሪ አርክቴክት በአርባ ምንጭ ዩኒቨርሲቲ ማስተርስ እና እንዲሁም ደግሞ በጣሊያን ሀገር የሚገኘው ፖሊ ሚላን ዩኒቨርሲቲ አርክቴክቸራል ዲዛይን ኤንድ ሄሪቴጅ እንዲሁም ደግሞ በኤምኤ ማኔጅመንት ላይ ብሩክ ናቸው። እሳቸውን ወደዚህ እንዲመጡልኝ በአክብሮት ጠይቃለሁ። ሌላው አቶ ቴዎድሮስ ኃይሌ ይባላሉ። ንግግር የሚያደርጉልናል። በአጠቃላይ ስልጠና አሰጣጡ ዘዴው አጭር ማብራሪያም እንዲሰጥ ይሆናል ከመድረኩ። ሰልጣኞች እንግዲህ በተግባራዊ ልምምድ ዲዛይን ግባቶች የሚሆኑ ሳይቶች ምልከታም እንግዲህ ማብራሪያ በዚህ እንሰጣለን። በአጠቃላይ ሰልጣኞች የፈርኒቸር ምርቶች ላይ ተግባራዊ ልምድ እንዲኖራቸው አጭር ማብራሪያ እና ሰልጣኞች ተግባራዊ ማቴሪያል ምርጫዎችን ገለጻ ይደረጋል። በተለይ እንግዲህ ሀገራችን እንደምታውቁት በቅርብ ጊዜያት ዓመታት በተለያዩ ኢንተር ዲዛይኖች የተሰሩ ትልልቅ ሚኒስቴር መስሪያ ቤቶች፣ ተቋማት፣ መኖሪያ ቤቶችም በጣም እየተዋቡ ነው ያሉት እና እነዚህ ነገሮች እስካሁን ድረስ በልምድ ነበር የሚሰጠው። ይሄ ደግሞ በባለሙያ ታግዞ ስልጠና ደግሞ ሲሆን የበለጠ ስራ ይኖራል። የተማረ ኃይልን ከመፍጠር አንጻር ለበርካታ ሰዎችን የስራ እድል ይፈጥራል ብለን እናስባለን። አጠቃላይ እንግዲህ ምን ይመስላል የሚለውን በቅድሚያ አቶ ፍሬዘር ተሾመ ያደቴን ልጋብዝና ሌሎቹም እንግዲህ ማብራሪያ የሚሰጡ ይሆናል። አመሰግናለሁ። እሺ፣ በጣም አመሰግናለሁ። ሁላችሁም እንደምን አረፈዳችሁ። ክቡራትና ክቡራን፣ የኢትዮጵያን ኳሊቲ አዋርድ ዋና ስራ አስኪያጅ አቶ ቴዎድሮስ መብራቱ እንዲሁም ደግሞ የዳሸን ባንክ የስራ ኃላፊዎች እንዲሁም ደግሞ የተከበራችሁ እንግዶች፣ የፕሬስ አባላትና የኢንዱስትሪ ባለሙያዎች ለዚህ አስደሳች ቀን ስለተቀላቀላችሁን ከልብ እናመሰግናለን። ኢትዮጵያ እና ወደፊት ደግሞ ከሀገራችን ኢትዮጵያ ውጭ ያለውን የኢንቴሪየር ዲዛይን ስራ እንዲሁም የኢንጂነሪንግ ሶፍትዌሮች ስልጠና ለማሻሻል የተዘጋጀውን የሪቪዚት የዲዛይን ተቋም ምስረታን ለማስተዋወቅ እዚህ ተገኝተናል። በዚህም እንኳን ደስ ያላችሁ፣ እንኳን ደስ ያለን። ዛሬ እዚህ በመሆናችሁ ሁላችሁንም አመሰግናለሁ። የህይወት መንገድ በቅኖች ስትታገዝ የትውልድ ዘመን እጅግ ድንቅ ይሆናል። እናንተ ቅን የፕሬስ አባላት ዛሬ እዚህ የተገኛችሁት የሪቪዚትን ራዕይ የተዘግቡ ብቻ ሳይሆን ዘርፉ ላይ አሻራ ለሚጥሉት ለነገው ትውልድ እና የወደፊቷ ኢትዮጵያ የኢንዱስትሪው ስኬት ላይ ትልቅ ሚና ልትጫወቱ ነው። በዚህም እናንተ የሚሰማኝ ምስጋና እና ኩራት ከልብ ነው። በዚህ ዘመን እንደ ሀገራችን ኢትዮጵያ ብቻ ሳይሆን እንደ አጠቃላይ በመላው ዓለም የኢንቴሪየር ዲዛይን ስራ በጣም ተፈላጊ የሆነበት ከፍተኛ ገንዘብ የሚንቀሳቀስበት ኢንዱስትሪ ነው። በዚህ ምክንያት በፈጠራና በቴክኖሎጂ አጠቃቀም ብቃት ያላቸው የኢንቴሪየር ዲዛይን እና የኢንጂነሪንግ ሶፍትዌር ባለሙያዎች እጅግ በጣም ተፈላጊ ነው። በአሁኑ ዘመን ኢንቴሪየር ዲዛይን እና የኢንጂነሪንግ ሶፍትዌር ትሬኒንጎች ከውስጥ ውበትም ንድፍም በላይ ናቸው። ስለ ተግባራዊነት፣ ዘላቂነት፣ ህይወትን ለማሻሻል ቦታዎችን የመለወጥ ጉዳይ ነው። ባለፉት 8 የስራ ዓመታት በተሰማራንበት የኢንቴሪየር ዲዛይን እና የኮንስትራክሽን ዘርፍ የውስጥ ዲዛይን ቴክኒካዊነት ላይ፣ የፈጠራ ብቃት ላይ እንዲሁም ደግሞ የኢንቴሪየር ዲዛይን የንግድ ገጽታዎች ላይ የሚያገናኝ ልዩ የትምህርት ክፍተት አይተናል። ለዚህም ነው ዛሬ ሪቪዚት ኢንስቲትዩሽን ኦፍ ዲዛይንን ያቋቋምነው የፈጠርነው። በዚህም ዓለም አቀፍ ደረጃውን የጠበቀ የሶፍትዌር ስልጠና የተግባር ልምድ